ለምንድነው ስልካችሁን ሶፍትዌር አፕዴት ካደረጋችሁት በኋላ ከሌላ ጊዜው በተለየ መልኩ ባትሪ ቶሎ ቶሎ የሚጨርስባችሁ የሚሞቅባችሁ እንደዚሁም ላግ ላይ ያደርግባችሁ የሚችለው? ስልካችሁን ሶፍትዌር አፕዴት በምታደርጉበት ሰዓት ስልኩ ሪኢንዴክስ ያደርጋል። ይህንንም በቀላሉ እንድትረዱት አንድ ትልቅ ላይብረሪ ያለ ብለን ብናስብ እዛ ላይብረሪ ውስጥ ደግሞ ብዙ መጽሐፍቶች ይኖራሉ። እነዛ መጽሐፍቶች በካታጎሪ ተከፋፍለው የተቀመጡ ናቸው። ስለዚህ አንድ ሰው የሆነ መጽሐፍ ሲፈልግ በቀላሉ ፈልጎ ማግኘት ይችላል በካታጎሪው መሰረት። ነገር ግን ያ ላይብረሪ ድንገት ዲዛይኑ መቀየር አለበት ቢባል ወይም ደግሞ ልክ እንደ ስልካችሁ አፕዴት መደረግ አለበት ቢባል እነዛ መጽሐፍቶች ከአዲሱ ዲዛይን በኋላ እንደ አዲስ ነው ካታጎሪ የሚሰጣቸው፣ ቦታቸው ሊቀየር ይችላል ምናምን። ስልካችሁንም ሶፍትዌር አፕዴት በምታደርጉበት ሰዓት ስልካችሁ ውስጥ ያሉት ፋይሎች፣ ፎቶዎቻችሁ፣ ቪዲዮዎቻችሁ፣ አፕሊኬሽኖቻችሁ ከአዲሱ አፕዴት ጋር አብረው እንዲሄዱ እናንተም ስትጠቀሟቸው ፈጣን እንዲሆኑ በቀላሉ ፈልጋችሁ እንድታገኟቸው ሪኢንዴክስ ይደረጋሉ፣ ኦፕቲማይዝ ይደረጋሉ ማለት ነው። ይሄ ሁሉ ነገር የሚሆነው ከሶፍትዌሩ አፕዴት በኋላ ባክግራውንድ ላይ ነው እናንተ ስልኩን እየተጠቀማችሁት ማለት ነው። ስለዚህ እንግዲህ በትንሹ እስከ 2 ቀን ድረስ ስልካችሁ ውስጥ ያሉ ፋይሎች ብዙ ከሆኑ ደግሞ እስከ 2 ሳምንት ድረስ ሊቆይ ይችላል። ስለዚህ በዚህ ጊዜ ውስጥ ስልካችሁ ከሌላ ጊዜው በተለየ መልኩ ባትሪ ቶሎ ሊጨርስ ይችላል፣ የተወሰነ ሊሞቅ ይችላል እና እናንተ የምታስጨንቁት ከሆነ ደግሞ ትንሽ ላግ ላይ ያደርግባችሁ ይችላል ማለት ነው። ስለዚህ ኖርማል የሆነ ነገር ነው። ተጨማሪ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻል።